ሚና ፋይልም እንዳትጎዳ ቢኖረው ጥሩ ነበር። ቤልት ማሰሩ ነው እንጂ አንተ መስታወቱ እንደዛ ሲሆን ፊቱ ሰላም ነው ነበር። ይሄውላችሁ እነ ብሩክ ከነ ቤኪ ጋር ተመካክረው የጓደኛቸው መኪና አሻሽተው ደብቀውታል ማለት ነውና ያው አይዲያው የመጣላቸው ከነ እሙሽ ጋር ሆነው ነው ማለት ነውና ሃይሚም በፍፄ ጋር ቪዲዮ ለቀለች። ብሩክም ጓደኞቻቸውን ለማበረታታት በጣም መልካም ሰዎች ናቸው። የነ ብሩክ ዛሬ በየቀን መልካም ነገር ሲሰሩ ነው ያሉት። ጠዋት በሚገርም ቪዲዮ ሰርተው አይተናል። ዛሬ ደግሞ ጓደኞቻቸውን ሰፖርት ለማድረግ ማለት ነው። እሱ ምንድነው ዋናው አይዲያው ሐሳቡ የጓደኝነት ልክ ለመለየት ማለት ነው። የጓደኝነት ልክ ስላችሁ ባይዘዌ አላቆም መኪናው እንትን ያለበት መኪናውን ለሶስት ስንነዳው ነው የተለያየ አይነት አንደኛው ማለት ሶስታችንም ስንነዳው ነው የተወዳውና አሁን ጋራጅ ነው ያለው 300 ምናምን ሺህ ብር ተፈልጓል። ለዛ ብር መሰሪያ ምናምን ተብሎ የነ ብሩክ ምናምን እዛ ያለ ጀማ ስልክ ተሰብስቦ እንትን ሊል ነበር ያሰበው ማለት ነው። ልጁ ግን በሚገርም ነገር ማለት ምንም ነገር አልተናገረም። የእውነት ስነ ስርዓቱን አደነኩት። በቃ ምንም ዝም ነው ያለው። ኢቭን ስልኩን እንኳን ብሩክን ካበቀ ስልክ ይሸጥ ምንም ማድረግ አንችልም እኔ ያል ብር እንኳን ከታ መጣሉ ምናምን ሲለው ማለት ነው ከመኪናው የበለጠ እንኳን እንዳታስቀይመኝ ስልክህን ውሰድ ነው ያለው ማለት ነው። ለምን አንዳንድ ጊዜ ግን ሰው በቃ ያያችሁ አይደለ ምንም ነገር አለ። አንዳንድ ሰዎች ምን አይነት ባህሪ እንዳላቸው ግን እግዚአብሔር ይወቅ። የእውነት ለመናገር ማለት ነውና የሰው ልክ የምታዩበት ነው። የሰው ልክ የምታዩበት ነው። አሁን ለምሳሌ መኪናን የሚያህል ነገር ነው ፕራንክም ቢሆን መኪናን የሚያህል ነገር ነው አበላሸብን ብለው መኪናን ይደበቁት ማለት ነው። ነገር ግን እሱ ግን የተናገረበት ቃል እነሱን ያሸነፈበት መንገድ በጣም ነው የሚለየው ማለት ነው። እንደዚህ አይነት ጓደኝነት በጣም ማይገኝ ነው። አብሮ አደግ ናቸው ባይዘው ታውቃላችሁ። ብሩክ እንኳን የሆነ ጊዜ እንኳን ኢንተርቪው ምናምን አድርጋቸው ነበርና ከልጅነታቸው ጀምሮ አብሮ ያደጉ ናቸው። ግን ቻናሉ ይሄን ያህል ግን አላደገም ማለት ነውና ያው ብሩክ የብሩክ ቤተሰቦች የሃይሚና የብሩክ ቤተሰቦች አሳፍራችሁ አታቁምና ሰብስክራይብም እያደረጋችሁ ልጁን ማለት እኔንም ሰብስክራይብ ማድረጋችሁ እንዳትረሱ በዚህ አጋጣሚ እና እላችኋለሁ። በቃ ልጁ ስነ ስርዓቱ ማለት ነውና ኢቭን እንኳን በቃ መኪናውን እንኳን ሲሰጣችሁ እናንተ እንደዚህ አይነት ነገር አመኛችሁ አይደለም ወይ የሰጣችሁ ማለት ለዛም ከመኪናው ይልቅ እንትና ይሄ ኑሻ የተጎዳበት ነው ያሳስበው ማለት ነው። በቃ አንዲ እግሩን ሲያነክስ ምናምን በጣም ልጁ ደንግጦ ምናምን ነው ለዛው በቃ የተጎዳ ምናምን ይመስለው ማለት ነውና በጣም ከመኪናው ይልቅ ስለነሱ ደህንነት ነው የተጨነቀው። ለነሱ ወይኔ እኮ እንትን ቢኖር ኖሮ ይላል ብሩኬ ማለት ነው። ወይኔ እንትን እኮ ቢኖር ኖሮ ይሄን ያህል እኮ አትጎዳም ነበር እንትን ስላላደረግን ነው ምናምን እያለ ብሩክ የሆነ መኪናውን እንደማጥላላት ነገር ታውቃላችሁ አይደለም። እና ደግሞ እንደዛ ነው ብሏስ ግን በቃ እግሩን ሲያነክስ ምናምን ደንግጧል። በቃ ምንም አላለም። ስሜቱን በውስጡ ይዞ ሳያስቀይማቸው እስከ መጨረሻ ድረስ ፕራንክን የሚባለው ነገር ሰምቶ ማለት ነው። አስባችሁታል እንደዚህ አይነት ጓደኛ እና በጣም ከባድ ነው። እና እኔ በጣም ልጅ ያሳዘነኝ ማለት ነውና ትግስትን አድንቄዋለሁ ማለት ነውና ኢቭን ያው በቃ ተበላሽቷል ምንም ማድረግ አይቻልም ወይ ሸጠ ነው ያሁን ይሄ ተመልሶ ቢመጣም እንደመጀመሪያው አያገለግልም። በቃ ያለበት አማራጭ መሸጥ ነው የተባለው ማለት ያው መኪና ተበላሽቷል በጣም ተወርታለች ብሎ ነው ብሩክ ሲያወራ የነበረው ማለት ነው። ለምን 300 ምናምን ሺህ ብር የምትፈጅ መኪና አስባችሁታል? በሆዱ እኮ ቅጥል እያለ ምን ነው ባልሰጧችሁ ምን ሲያቅጠኝ ነው ይላል ማለት ነው። ግን አንዳንድ ጊዜ ጥበብ ነው ማለት ነገሮችን በውስጣችሁ ይዛችሁ ከዛ አስባችሁታል። አሁን እንደዛ ይሄ ምናምን ብሎ አስቀይማችሁ ማንም ቢሆን ማንም ሰው ቢሆን ይጣላል ወይ ምናምን ተናዶ ምናምን ይሄዳል ማለት ነው። እነሱ ግን በቃ ዝም ብሎ እንትን ይሄ በቃ ልጁ በቃ ዝም ብሎ ነገሩን ውጮ መጨረሻ ላይ ያለው ነገር ሰምቷል ማለት ነው። ነገር ግን አላስቀየማቸውም። ካፉ ምንም ቃል አልወጣም። ኢቭን በቃ አሁን ብሩክ ያለው አማራጭ እኔ ይሄን ያህል ብር የለኝም ስልኬን እንኳን ያስለው ከመኪናው የበለጠ አንተ ስልኩን ታስቀይመኛለህ። ለምን ስልኩ አያችሁ አይደል ለንብረቱ ለስልኩን የተጨነቁና
ብሩክ እንደዚህ አይነት ሰዎች በዙሪያ ስላሉ ማመስገን አለብህ ማለት ነውና በጣም እንጃ እኔ አንዳንድ ጊዜ ታድላችሁ ወይ ኬት እንደምታመጡት ግን ይሄን ትግስት ማለት ነውና የእውነት ምነግራችሁ ማለት ነውና በጣም 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 መታደል ነውና ሃይሚ ደግሞ ዛሬ በጣም አምሮባን ነበር የመጣችሁ ግን በፍፄ ቻናል መሰለኝ ለቀቀችው በፍፄ ይሁን በሳምሪ ይሁን አይዶን አላቅም ግን ፎቶ ምናምን ያዩት ግን ያው የቀተበበረነታቸው ቀናነታቸው ምናምን ደስ ይላል ማለት ነው አስባችሁታል ሃይሚ ለዛችኛው ልጅ ቪዲዮ ሲሰራ ብሩክ ደግሞ ለነዚህ ጋር መጥቶ አንድ ላይ ሆኖ ሲሰሩ ማለት ነው ልጁን ለማሳደግ ኦር ልጁን ሰፖርት ለማድረግ ነውና ኦ ማይ ጋድ ምን እንደምላችሁ አላቅም በጣም ትለያላችሁ ነው ምላችሁ ማለት ነውና ቤተሰብ አንዳንድ ጊዜ እንደዚህ አይነት ጓደኛ ማለት ማግኘት መታደል ነውና ማለት አሳቡ ነገረ ስራው የሚያናድድ ነገር ቢሆንም ልጁ ግን በዘን ያህልክ ገስቷቸዋል እርጋታው ደስ ይላል ስነ ስርዓቱ ደስ ይላል ሲና በቃ ደውሎ እንኳን ሲጠሩት በቃ በስነ ስርዓት ነው እርግጥ ባለ መንገድ ነው ስሜቱን በሆዱ